ሰላም ሰላም የተወደዳችሁ ቅዱሳን ሁሉ ሰላም ናችሁ? ክብር ለጌታ ለኢየሱስ ይሁን። አዎ ዛሬ በዚህ ሰዓት የእግዚአብሔርን ቃል ይዤ መጥቻለሁ። ያም ቃል ይሄንን ቃል የሚያነባቸው ለማን ነው ካላቸው እናንተ ለሌሎች ላላመኑ ወንዶችና ሴቶች በዓለም ብዙ አሉ፣ ለነሱ አድሬስ አድርጋችሁ እንድታደርሱ ነው አደራ። አሁን በዚህ ሰዓት የጌታ የእግዚአብሔርን ቃል ማርቆስ ወንጌል 16 ከቁጥር 15 አነባለሁ። ክፍሉ እንዲህ ይላል፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረታት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነው ግን ይፈረድበታል። ያመኑትም እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ ይላል። ክብር ለጌታ ለኢየሱስ ይሁን። ወደ ዓለም ሁሉ ሂዱ የሚለው የእግዚአብሔር ትእዛዝ ነው። ወደ ዓለም ሁሉ ሂዱ የሚለው የእግዚአብሔር ትእዛዝ ነው። ወደ ዓለም የሚሄድ ማን ነው? ጌታ ኢየሱስን ያመነ ሰው፣ የክርስቶስ ወንጌል የተቀበለ ሰው፣ የክርስቶስ አዳኝነትን ያመነው ሰው ወደ ዓለም ይሄዳል። ምኑን ይዞ? የቃሉን ጉልበት ይዞ፣ ቃሉን ኃይል ይዞ ወደ ዓለም ይሄዳል ማለት ነው። ወደ ዓለም ከሄዳ በኋላ ማንን ያገኛል? ያላመነ ሰውን ያገኛል። ያን ሰዓት ምንድነው የሚናገረው? ያመነ የተጠመቀ ይድናል ብሎ የእግዚአብሔርን የምስራችን ወንጌል ይናገራል ማለት ነው። ወደ ዓለም ሂዱ ያለው ጌታ ኢየሱስ ነው። ቃሉን ይዛችሁ ወደ ዓለም ሁሉ ሂዱ ነው ያለው። ዛሬ ጌታ ኢየሱስን ያመነ ሰው ይሄን ወንጌል ላላመኑ ሰዎች አድሬስ አድርጎ እንዲልክ ይሄንን ሶሻል ሚዲያ ተጠቅሞ ወደ ዓለም ሁሉ ይሄንን ወንጌል ማድረስ ይቻላል። ስለዚህ ቁጥር 16 ላይ ያመነ ይላል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። አንድ ሰው ማመን አለበት። ካላመነው መጠመቅ አይችልም። ያመነው የተጠመቀው ይድናል፣ ያላመነው ግን ይፈረድበታል። አሁን ወንድሞቼ ይሄንን የእግዚአብሔርን ክብር ወንጌል ሰምቶ ያላመነን ሰው ሰምቶ ደግሞ ችላ ያለ ሰው ምን አለ ካላቸው ፍርድ አለ፣ ይፈረዳል ማለት ነው። ይፈረዳል። ያመነ የተጠመቀው ይድናል፣ ያላመነው ግን ምን ይሆናል? ይፈረድበታል። ከሚፈረደው ወንድሞቼን እንታደግ፣ ወንድሞቼ እንታደግ። በእውነትም ያላመኑ ሰዎች እስከ ዛሬ ድረስ በፍርድ ላይ እንዳሉ ቃሉ ላይ ይናገራልና ቃሉ ላይ ምንድነው የሚለው? ያመኑትም እነዚህ ምልክቶች ይከተላቸዋል ብሎ በስሜ አጋንንትን ያወጣል። ያመነ ሰው ደግሞ እነዚህ ምልክቶችን ያደርጋል። ያመነ ሰው እኮ ነው። ያመነ የተጠመቀ ብዙ ምልክቶች እና አዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ ይላሉ። በዚህ ቃል ላይ ያለ ሐሳብ ምንድነው? እና የሚገድል ነገር እንኳን ቢጠጣ አይገድልም። ለምን? ጌታ ኢየሱስን ግል አዳኝ አድርጎ አምኗልና። ስለዚህ ያመነ የተጠመቀ ይድናል ብላችሁ ለሌሎች ይህንን የምስራችን ወንጌል አድርሱ። ደግሞ ስብከት ማን ነው የሚሰብከው ካላቸው የጌታ የእግዚአብሔር አዳኝነት ላይ መሰረት ያደረገው ይሄንን ትክክለኛ ያመነ ሰው ለሌሎች ደግሞ ወንጌል ሊመሰክርና ሊያሳምን እውነትን ለመናገር ይችላል። ስለዚህ ወንድሞቼ እህቶቼ ይሄንን ቃል ሰምታችሁ እንደሌላ ቀልድ አድርጋችሁ እንዳትተው። ወንድሞቼ ከሚፈረዱ አድኗቸው። ወንድሞቼ ከሚሞቱ አድኗቸው። ነፍሱ ከሚሞቱ አድናቸው። ስለዚህ ያመነ የተጠመቀ ይድናል። ቀላል ነገር ነው። ማመን ማለት ክርስቶስ ኢየሱስ ወደ እኛ መምጣቱን እና በምድር ላይ በድንግል ማርያም ሆድ ውስጥ ገብቶ መወለዱን ወልዶ ደግሞ በመስቀል ላይ ሞቶ በዛ ሞት እኛን ማዳኑን እርግጠኛ ሆኖ ማመን ማለት ነው። ይሄ ማመን ማለት ነው። በክርስቶስ ኢየሱስ ስም የጌታን ታላቅነት የጌታ ታማኝነትን
አውጁ። ለትርፍ ብቻ መሮጥ ሳይሆን ለማግኘት ብቻ መሮጥ ሳይሆን ለወንድሞቻችን አዳኝ የሆነውን ክርስቶስን እንናገር። ብዙ ወንድሞቻችን ውስጥ ላይ ሳይሆን ውጭ አሉ። አሁን ጌታ ኢየሱስ አዳኝነት ምን እንደሆነ ሳይረዱ የሚኖሩ ብዙ አሉ። ስለዚህ በጌታ አዳኝነት ላይ የተመሰረተ የክርስቶስ ታላቅነት ቃል እናውራቸው። ስለዚህ ያመነው የተጠመቀ ይድናል ብሎ በቃሉ ተናግሯልና ያመነ የተጠመቀው ይድናል። አሁን ዛሬ መዳን ማለት ምን ማለት ነው ካላቸው በምድር ላይ ያለው ብቻም ሳይሆን በምድር ላይ እንደምንም ማለት እና እንችላለን። ነገር ግን በሰማይ ከምንፈረደው ከምንቃጠለው ሕይወት የሚጨነቀው ከዛ እንድንዳን ነው። እግዚአብሔር ዳንነትን ለኛ እሱ ራሱ ሞቶ ነው ይሄን ዳንነትን ይዞ የመጣው። ይሄንን ቃል ለወንድሞቼ ለዓለም ሁሉ አድርሱ። እግዚአብሔር አምላክ ክብሩን ይውሰድ።